ከመስከረም 30 በኋላ መንግስት የለም ያሉት ሰዎች ተመልሰው መጥተው ከ5 ዓመት በኋላ የሽግግር መንግስት እያሉ ነው። ያስቃል ነገርየው። በጣም ነው የሚያስቀው። ያንኑ ሙዚቃ፣ ያንን ሰሚ ያጣ ሙዚቃ፣ ያንን ጨፍረውት አይን መሳብ ያልቻለ እስክስታ፣ ያንን ማለም ያላደመጠውን ጭፈራ መልሰው ደግሞ ፖለቲካ እስክስታቸውን ይዞ መጡ። የሽግግር መንግስት ይሉላል። ስንት ነገር ተሳክቷል እኮ ባለፈው 5 ዓመት። ከኢኮኖሚ ሪፎርም እስከ ግብርና፣ ከግሪን ሌጋሲ እስከ ኢነርጂ ስንት ነገር ተሰርቷል፣ እስከ ዲፕሎማሲ ድረስ። እነሱ እዛው ናቸው። ባለፈው 5 ዓመት ስንት ታርሶ፣ ስንት ተሽጦ፣ ስንት ተበልቶ፣ ስንት አሽቷል። እነሱ እዛው ናቸው። እና በጣም በሚያስቅ ሁኔታ እንደዛ አይነት ተቸንክረው አንድ ቦታ ማለት ስራቸው አይደለም ተቃውሟቸው፣ ፍሬያቸው አይደለም ስድባቸው፣ አንድ ፌርማታ መሻገር ያልቻለ እዚህ ግባ የሚባል ጠብ ያለ ሐሳብ መስጠትም መሰንዘርም ያልቻሉ ሰዎች ዛሬ መጥተው ይሄንን የኢትዮጵያን ጥያቄ የሚነሱትን እያንዳንዱ ጥያቄዎች እስከ መጨረሻው ይዞ እየቀጠለን ያለን መንግስት ለማጣጣል ሲሞክሩ ማየት በጣም ነው የሚያስቀውና ከዛ ደግሞ እንደ ያፓ ያሉ የዚህ የለውጥ ትሩፋት እድል የተሰጣቸው ሰዎች እንደዚህ የዘመንን እድል የዘመንን ዕጣ ከትላንት ቀለም ተውሰው ጽፈው መልሰው ለማቆሸሽ ሲሰሩ ስታዩ በጣም ነው እንትን የሚለው። ብቻ ግን ህዝብ ይታሰባል፣ ህዝብ ይታዘባል፣ ያያል። ማን ለኢትዮጵያ ይሰራል፣ ማን ለኢትዮጵያ ይሰራል፣ ማን ለኢትዮጵያ ይጠቅማል፣ ማን ለኢትዮጵያ አይጠቅምም የሚለውን ህዝብ በደንብ ነው የሚያየውም የሚመነጥረውም። እና ያገኛችሁትን እድል በሙሉ ለዚህ መጠቀሚያ ለማድረግ የምትሞክሩ ሰዎች ያው ቀድሞ ስለታሰበ ብዙ ባይገርመንም ሐሳባችሁ ይታወቃል ነው የምንለው።